ዮሐንስ ፍቁረ እግዚእ ታውሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። ዮሐንስ ፍቁረ እግዚእ ታውሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። የልሳናት አባት የምስጢራት መዝገብ ከትበየ ያስከው ረቂቁን ጥበብ የኤፌሶን ኮከብ ደምቀ ምታበራ የወንጌል ዘርዝርት ፍሬ ምታፈራ ዮሐንስ ፍቁረ እግዚእ ታውሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። ብፁዕ ዮሐንስ ጽኑ ሐዋርያ ከቶ ያልበገር የአይሁድ ማስፈራሪያ ከሐዋርያት መካከል መስቀል ስር ያየን አምርረ ስታለቅስ በርሜ በዘመን ዮሐንስ ፍቁረ እግዚእ ታውሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። ነገሬ ጣፈጠ እጅጉን ያማረ ዮሐንስ ልዑል ስም የከበረ ካህንና ነብይ የፍቅር መምህር ድንግል ማርያምን የተሸለምክ በክብር ዮሐንስ ፍቁረ እግዚእ ታውሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። እንደ ሄኖክና ነብዩ ኤልያስ ሞትን አልቀመስክም ሐዋርያው ዮሐንስ ወልደ ነጎድጓድ የዓለም ፀሐይ ለይቶ ያከበረ አምላክ አዶናይ ዮሐንስ ፍቁረ እግዚእ ታውሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። እንደ ሄኖክና ነብዩ ኤልያስ ሞትን አልቀመስክም ሐዋርያው ዮሐንስ ወልደ ነጎድጓድ የዓለም ፀሐይ ለይቶ ያከበረ አምላክ አዶናይ ዮሐንስ ፍቁረ እግዚእ ታውሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። ዮሐንስ ፍቁረ እግዚእ
ሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ከተፈጥሮ በላይ ያሰገደ ክብር እንዴት ቢገባነው የእናታችን ፍቅር የእናታችን ፍቅር ሌላ ድምፅ አልሰማም ከእንግዲህ በኋላ ለውጦኛልና የሰላምታ ቃሏ የሰላምታ ቃሏ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ በረሃ ያስገባ ለብዙ ዘመናት ምን ያለ ራእይ እንዴት ያለ ብስራት እንዴት ያለ ብስራት እንደ አዲስ ምስጋና ስልቱ የተዋሃበ ተደምጦ የማያውቅ ጭራሽ አልታሰበ ጭራሽ አልታሰበ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን ያለ ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ከሴት ከተገኙ ከደቂቀ አዳም ድንግል ስለሆነ በሕይወቱ ፍጹም በሕይወቱ ፍጹም ከማኅፀን ሳለ ትምህርቱ በጌታ
ጌታ ለማዳመጥ በቃ የኪዳን ሰላምታ የኪዳን ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደን ወሳተች ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተመራ ለክብር የተጠራ እንደን ወሳተች ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደን ወሳተች ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደን ወሳተች ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ከተፈጥሮ በላይ ያሰገደ ክብር እንዴት ቢገባን ነው የእናታችን ፍቅር የእናታችን ፍቅር ሌላ ድምፅ አልሰማም ከእንግዲህ በኋላ ለውጦኛልና የሰላምታ ቃሏ የሰላምታ ቃሏ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደን ወሳተች ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ በረሃ ያስገባ ለብዙ ዘመናት ምን ያለ ራእይ እንዴት ያለ ብስራት እንዴት ያለ ብስራት እንደ አዲስ ምስጋና ስልቱ የተዋሃበ ተደምጦ የማያውቅ ጭራሽ አልታሰበ ጭራሽ አልታሰበ ምን ሰማ ዮሐንስ በማኅፀን ሳለ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደን ወሳተች ያዘለለ ደስታ ያዘለለ ደስታ
ምን ያህል ድምፅ ነው? ምን አይነት ሰላምታ! ምን አይነት ሰላምታ! ከሴት ከተገኙ ከደቂቀ አዳም ድንግል ስለሆነ በሕይወቱ ፍጹም በሕይወቱ ፍጹም ከማህፀን ሳለ ትምህርቱ በጌታ ለማዳመጥ በቃ የኪዳን ሰላምታ የኪዳን ሰላምታ ምን ሰማ ዮሐንስ በማህፀን ሳለ በማህፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ ለክብር የተጠራ እንደ አንበሳ ጠጅ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው? ምን አይነት ሰላምታ! ምን አይነት ሰላምታ! ምን ሰማ ዮሐንስ በማህፀን ሳለ በማህፀን ሳለ ሕፃን ሆነ ነብይ ለክብር የተመራ ለክብር የተጠራ እንደ አንበሳ ጠጅ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው? ምን አይነት ሰላምታ! ምን አይነት ሰላምታ! አይነ ከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ አይነ ከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ ከዕቃ ቤቱ ከመቅደሱ መሃል ካህኑ ዘካርያስ ታርዷል። ኤልሳቤጥ ዮሐንስን ይዛ ተሰደደች ብቻዋን ተጉዛ አይነ ከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ ሲጣራ በሕፃን አንደበቱ አትሰማም አርፋለች እናቱ ሲርበው ጡቶቿን ይጠባል ማረፏን ዮሐንስ መች ያውቋል። አይነ ከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ ጌታ ኢየሱስ ከእናቱ ጋር ሆኖ መጣለት ደመናን ተጭኖ ዮሐንስ
ፈራ ተሸሸገ አያውቅም ሰው ብቻውን ያደገ አይነ ከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ ድንግል ማርያም ዮሐንስን ልትወስድ ለመነች ልጇን ልታስፈቅድ ጌታም አላት በረሃ ነው የሚያድገው ስራው መንገድ ጠራጊ ነው። አይነ ከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ አይነ ከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። ሲመሰክር ስለሚመጣው ሲያገለግል በሄኖን ማጥመቂያው ይመልሳል ሕዝቡን በንስሐ መጥምቀ መለኮት ዮሐንስ ፍስሐ። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። እየጠጣ የቶራን ወተት እየበላ የበረሃ ማር ብትለየው እናቱ በሥጋ አድጓልም ጸንቶ አንዳችም ሳይሰጋ። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። ይፈውሳል እምነት ጸበል ለሚመጣ አምኖ ከደጅ ቃል ኪዳን
የዘለዓለም ነው ከጌታ ዘንድ አንድ የተሰጠ። የኤልሳቤጥ ልጅ የዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። አማላጄ ወዳጄ ብልህ ድኜ እኮ ነው በቃል ኪዳን ፈዋሽነ ዮሐንስ አባቴ ይመሰክራል ይኸው አንደበቴ። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። ሲመሰክር ስለሚመጣው ሲያገለግል በሄኖን ማጥመቂያው ይመልሳል ሕዝቡን በንስሐ መጥምቀ መለኮት ዮሐንስ ፍስሐ። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። እየጠጣ የቶራን ወተት እየበላ የበረሃ ማር ብትለየው እናቱ በሥጋ አድጓልም ጸንቶ አንዳችም ሳይሰጋ። የኤልሳቤጥ ልጅ ዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። ይፈውሳል እምነት ጸበል
ለሚመጣ አምኖ ከደጅ ቃል ኪዳን የዘለዓለም ነው ከጌታ ዘንድ አንድ የተሰጠ የኤልሳቤጥ ልጅ የዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። አማላጄ ወዳጄ ብለህ ድኜ እኮ ነው በቃል ኪዳን ፈዋሽነ ዮሐንስ አባቴ ይመሰክራል ይኸው አንደበቴ። የኤልሳቤጥ ልጅ የዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። የኤልሳቤጥ ልጅ የዘካርያስ የእምነት ጀግና ቅዱስ ዮሐንስ አደገ በበረሃ ለጽድቅ ለይቶት መንገዱን ጠረገ ሆነ ሰማዕት። ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል። ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ባዶውን ማድጋ በዘይት ይምላል። ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል። ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ባዶውን ማድጋ በዘይት ይምላል። የኢያሱ ጸሎት ግዳጁን ፈጽሟል፣ በገባዖን ሰማይ ፀሐይን አቆሟል። ማድጋው ሞልቷል በኤልሳዕ በረከት፣ ከረሃብ ድናለች ሱናማዊቷ ሴት። ሕያው እንድትሆን ጴጥሮስ ጸለየላት፣ ጣቢታ ተነሳች ሞት ተሸንፎላት። ከሰገነት ወድቆ ቢሞት አውጣኪስ ሕይወት ሰጠው አቅፎ ቅዱስ ጳውሎስ።
በስሙ መከራ ለተቀበሉት ይለመናል ጌታ ስለ ሰማዕታት። በጻድቅ ስም ውሃን ለመስጠት የትጋ ያገኛል ከእግዚአብሔር የጻድቁን ዋጋ። ቃል ኪዳን ስላለው ከመረጣቸው ስለማለላቸው በጽኑ መሃላው ጌታ ስለ እነርሱ እንደሚማለደን በመንፈስ ቅዱስ አፍ በጽሐፍ ነገረን።